ሰፊ በበረሃዎቹ በነፃነት የሚሮጡ ፈረሶች እና ከሺዎች ዓመታት ጀምሮ የቀጠለ የዘላኖች ሕይወት። ነገር ግን በዚች ሀገር ውስጥ የተደበቀች ምስጢራዊ ምንድነት። ዛሬ ወደ ሞንጎሊያ እንጓዛለን። የዘላኖች መንፈስ አሁንም የሚኖርባት ምድር። ሞንጎሊያ በዓለም ላይ ካሉ ትልልቅ የባህር ዳርቻ የሌላቸው ሀገራት አንዷ ናት። ነገር ግን ከስፋት አንጻር ስንመለከት የህዝብ ብዛቷ በጣም ዝቅተኛ ነው። ይህም ማለት ሰፊ የሀገራ ክፍል አሁንም በተፈጥሮ መልካም ይገኛል ማለት። ከወርቃማ የሳር ሜዳዎቹ እስከ ድንጋያማ ተራሮች የሞንጎሊያ መልካም ምድሯ በጉዞ ላይ ሳሉ ያለማቋረጥ ይለዋወጣሉ። እነዚህ ከዚህ የጎቢ በረሃ ይመጣሉ። የዘላኖች ህይወት ምናልባት የሞንጎሊያ በጣም አስደናቂ ነገሯ የዘላኖች ባህልና አኗኗር። ከሺዎች ዓመታት የሞንጎሊያ ቤተሰቦች ከእንስሳት ጋር ከአንድ ቦታ ወደ ሌላ ቦታ በመጓዝ የወቅቱን የግጦሽ መሬት ከተሉ ኖረዋል። ባህላዊ ቤቶቻቸው ጌር ይባላል። እነዚህ ክብ ቅርጽ ያላቸው ቤቶች በቀላሉ ሊቆሙ ሊፈርሱም ይችላል። በበጋም ከፀሐይ ሙቀት ይጠብቃል። እንስሳትም በዚህ የኑሮ ዘይቤ ውስጥ ትልቅ ሚና አላቸው። ፈረሶች፣ በጎች፣ ፍየሎች፣ ከብቶች እና ግመሎች ለእነዚህ ቤተሰቦች ከእንስሳት በላይ ናቸው። የህይወታቸው አካል ናቸው። ሞንጎሊያ ፈረሶች ሞንጎሊያ የሚወክል አንድ እንስሳ ብንመርጥ ፈረስ ነው። የሞንጎሊያ ልጆች ከልጆቻቸው ጀምሮ ፈረስ መጋለብ ይማራሉ። ፈረሶች በሀገራቸው ታሪክ ውስጥ ትልቅ ሚና ተጫውተዋል። በጥንት ዘመን የሞንጎሊያ ተዋጊ በፈረሶች ላይ ተቀምጠው ረጅም ርቀት በፍጥነት ይጓዙ ነበረ። ይህ የሞንጎሊያ ኢምፓየር እንዲስፋፋ ከረዱት ነገር አንዱ ነበር። ዛሬም ቢሆንም ፈረስ ከሞንጎሊያ ባህልና ማንነት ጋር በጥልቅ የተያያዘ ነው። የጎቢ በረሃ። አሁን ደግሞ ወደ ደቡብ እንጓዝ። የጎቢ በረሃ ከሞንጎሊያ በጣም የሚታወቅ ቦታዎች አንዱ ነው። ግን ጎቢ በረሃ ባዶ ቦታ አይደለም። ከባድ የአየር ሁኔታ የሚቋቋም ልዩ እንስሳት እዚህ ይኖራል። ከእነሱም መካከል ባለ ሁለት ጉብታ ያለው የባክቴሪያ ግመል ይገኛል። እነዚህ ግመሎች ከፍተኛ ብርድና ከፍተኛ ሙቀት፣ የውሃ እጥረት መቋቋም ይችላሉ። ጎቢ በረሃ በዳይኖሰሮች ቅሪተ አካላት ታዋቂ ነው። ከሚሊዮን ዓመታት በፊት ዳይኖሰሮች በዚህ ምድር ላይ ይኖሩ ነበር። ሞቱ፣ ቅሬታቸው እዚሁ ይገኛል። የሞንጎሊያ ባህል እንደ ተፈጥሮ ሁሉ አስደናቂ ነው። ባህላዊ ሙዚቃ፣ የጉሮሮ ድምፅ፣ ዘፈን፣ ትግል፣ የፈረስ ውድድር እና ቀስት ውርወራ፣ እነዚህ ሁሉ የሞንጎሊያ ባህል አስፈላጊ ክፍሎች ናቸው። አዳም የስፖርት ውድድር ብቻ አይደለም፣ የታሪክ የማንነትና የሀገር ኩራት በዓል ነው። ኡላን ባታር ግን ሞንጎሊያ የጥንት ታሪክ ብቻ ያለባት ሀገር አይደለም። ዋና ከተማዋ ኡላን ባታር ናት። እነዚህ ዘመናዊ ህንፃዎች፣ ሬስቶራንት፣ ቴክኖሎጂ እና የተጨናነቁ መንገዶች ይገኛሉ። ነገር ግን ከከተማው ትንሽ ርቀት ሲጓዙ ዓለም ሙሉ በሙሉ ይቀየራል። ሰፊ የሳር ሜዳዎች፣ ጥቁር ቤቶች እና በብዙ ኪሎ ሜትር ርቀት ሊገኝ የሚችል ጎረቤት። ይህ የሞንጎሊያ ልዩነት ነው። ዘመናዊ ከተማና ጥንታዊ የዘላኖች ሕይወት። ስለ ሞንጎሊያ ይህ ሁላ ነገር ካለን ሞንጎሊያ የጉዞ መዳረሻ ብቻ አይደለችም። ወደ ፈጽሞ የተለየ የኑሮ ዘይቤ የሚወስድ ጉዞን፣ የማያልቅ ሰማይ፣ የጥንት ባህል፣ የዱር በረሃ፣ ታዋቂ ፈረሶች እና ከተፈጥሮ ጋር አብሮ መኖር የተማሩ ሰዎች። ምናልባት ይህ የሞንጎሊያ እውነተኛ ውበት። ዓለም በፍጥነት እየተለወጠች ባለበት ዘመን ሞንጎሊያ አሁንም ከታሪኳ ጋር። እናም ይህ ነው ሞንጎሊያ ለመጎብኘት የሚገባ ልዩ ሀገር የሚያደርጋት። ሞንጎሊያ የዘላኖች መንፈስ አሁንም የሚኖርባት ምድር። ዛሬ ስለ ሞንጎሊያ ተመልክተናል። ከተመቻችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሆኑ። ቻው።